ታዲያ አባት ዲስትሮ ነው እንደሚሰራ? አዎ ምን ነው? ኧረ አምላኬ በቃ ብለኝ አባብዬ ምክርያ እንግዲህ ፈተና ቢሆን ምናምን እንዳት መጨናነቅ አይደለምሽ። ስለዚህ ማታ ያስጠናውሻል አይደል? እሱን ካስታውሽ አንድ ጥያቄ ሳታገኝ 30 ከ30 እሺ። ትጠራጠራለህ እንዴ? ኧረ አልጠራጠርም አባብዬ በምንም ሁኔታ ብኖርየትም ስፍራ ግን ጥልቅ ነው ስሜ ያላንተ ሲጠራ አባብዬ ምክርህ ያጠናኝ ፍቅርህ ያሳደገኝ ይህ አምላኬ ሆይ መቼ ነው በቃ የምትለኝ? መቼ ነው የህይወት የሚያበቃው? እኔን ተወኝሽ። እቺ ልጅ በምን ጥፋቷ ነው እንዲህ የምትሰቃየው? አምላኬ ሆይ በዚህ ስራዬ እንዴት ነው እሷ የምትፈልገውን ነገር ማሟላት የምችለው? ሌላው ቢቀር ኬክ መግዛት ያቅተኛል። ኧረ አምላኬ በቃ በለኝ። ኧረ በቃ በለኝ አምላኬ እባክህ። ሰሚ ቅናት ትላንትና ብታይ ዳት ስርሽር ወስዶኝ አይስክሬም ገዝቶልኝ ኬክ ገዝቶልኝ ያልገዛልኝ ነገር የለም። ያልተጫወትኩት ነገር እንዴት ደስ እንዳለኝ ደስ ይላል። ደግሞ ለዳዲ ስላንቺ ነግሬው ለኔም ላንቺ አይስክሬም እገዛላችኋለሁ ብሏል። መቼ? አሁን ወደ ቤት እኮ የሚወስደኝ እሱ ነው። ይገዛንላል። እሺ ያንቺ አባት ምን ገዛልሽ? እስከዛሬ እኮ ስለአባት ምንም ነገርሽን አታውቂም። ምን ገዛልሽ አባቴ? አባዬ ምን ነው አትምጪ እያልኩሽ አይደል? ለምንድን ነው የማይመጣው? ከጓደኞችሽ ጋር አይደልሽ? እና ልሁና አባቴ ጋር መምጣት አልችልም? ሚጣዬ ጓደኞችሽ እንዳይሽ በእናትሽ። እና ቢያዩኝስ? አንተ እኮ መኮራ በአባቴ ነው። ይኸውልሽ ሚጣዬ በእኔ ሊስትሮ መስራት ምክንያት የጓደኞችሽ መሳቂያ እንድትሆኝ አልፈልግም። እና ቆይ እኔ ባንተ ማካ እንዳለብኝ የነገርከኝ ነው? አንተ መቼም ነው ዝማላው የሰው ጫማ ዝቅ ብለህ መጥራግ ለኔ ብለህ እንደሆነ አውቃለሁ። ምግብ ራሱ ሳበላ እንደምታበላ ማላውቅ ነው እንዴ የሚመስለው? ሚጣዬ በእናትሽ ላንቺ ብዬ ነው። በይ ሂጂ። አልሄድም አልኩህ። አብረን ነው እሺ የምንሄደው። ቢታ አባትሽ ነው እንዴ? አዎ። ታዲያ አባትሽ ዲስትሮ ነው እንዴ የሚሰራ? አዎ። ምን ነው እንዴ? እሺ አሁን ዳዳ አይስክሬም ሊገዛልን ቆሟል። አልመጣም። አንቺ ሂጂ። ታይሚጣ በኋላ ይቆጭሻል። እንሂድ። አትሄጂ? አልሄድም አልኩሽ እኮ። ተይዋ። አባቴ ቆይ ለምንድን ነው ሂጂ የምትለኝ? ያይሻል ጓደኞችሽ እየሳቁብሽ አይደል? ይሳቋ። ማንም ይስግድ አይሰጠኝ። አንተ ለኔ የምከፍለው ዋጋ እኔ ነኝ የማውቀው። ቆይ ግን አባ እኔ አንተን ድካም የማላውቅ ነው እንደሚመስል? እኔ እኮ ሕፃን አይደለሁም። ለመኖር ስትል ያለ እናት መከራህን አይተህ እንደምታኖረኝ አውቃለሁ። ሳትበላ እንደምታበላ ሳትጠጣ እንደምታጠጣኝ ነው የማውቀው። የኔ ቆንጅዬ ልጅ
ደረሽልኝ ማለት ነው የኔ አስተዋይ አባቴ። መቼም ቢሆን እኔ ባንተ አላፍርም። በጣም ነው የምወደው አባ። ጓርዳ ሊስትሮ መስራት ለእኔ ጀግንነትን ነው የሚያሳየው። በጣም ነው የምወደው። እሺ አባቴ፣ ደግሞ ትልቅ ደረጃ ደርሼ አኮራሃለሁ፣ አሳርፍሃለሁ። እሺ እሺ። እኔ ቅመም አንቺ ብቻ ሳትከፊ ደስተኛ ሆነሽ ድግ በይልኝ አባ። ወዳለሁ። እኔም እወድሻለሁ ቅመሜ። አምላኬ ሆይ አንተ ታውቃለህ፣ ከትላንት ዛሬ ይሻላል፣ ከዛሬ ደግሞ ነገ የተሻለ ይሆናል። አሜን።